የኦፕቲሚስቲክ የዩቲዩብ ተከታታዮቻችን ዛሬም ደግሞ ከቀጣይ ቪዲዮ በቀጠለ በ6.2 ሞዲፊኬሽን ኦፍ ኢንቫይሮንመንት በሚደርስ መተናል። ሐሳብና አስተያየታችሁን ኮሜንት ላይ ማስቀመጥ እንዳይረሳ። አዳዲስ ቪዲዮ በምንለቅበት ጊዜ ደግሞ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይረሳ። በዛሬ ደግሞ የምንረዳው ሞዲፊኬሽን ኦፍ ኢንቫይሮንመንት ወይም ኢንቫይሮንመንትን ሞዲፋይ የማድረግ ስርዓትን ነው የምንማረው። humans modify their environment negatively or positively የሰው ልጅ አካባቢውን በኔጌቲቭሊ ወይንም በፖዚቲቭሊ ሞዲፋይ ያደርጋል። the main purpose of modification is to fulfill their need የመጀመሪያው ዋናኛው ዓላማ ሞዲፋይ የሚያደርግበት ምክንያት ፍላጎቱን ወይንም ኒዱን ፉልፊል ለማድረግ ወይንም ደግሞ ለማሟላት ነው። the modification allows them to extract and they utilize natural resources ደግሞ ሞዲፋይ በሚያደርጉበት ጊዜ እያንዳንዱ natural resource extract ወይንም utilize ወይንም እንዲጠቀሙበት እንዲገበያዩበት ያደርጋቸዋል ማለት ነው። ከሞዲፊኬሽን አይነቶች መካከል አንደኛው cutting down the forests to increase agricultural land and grow more crops ከነሱ መካከል አንደኛው የተለያዩ እጽዋቶችን በመጨፍጨፍ ለአግሪካልቸራል ላንድን ማስፋፋት አንደኛው ሞዲፊኬሽን ነው። construction of dams to store water for hydroelectricity irrigation and avoiding floods በተጨማሪም ደግሞ የተለያዩ ደሞች ወይም ደግሞ ግድቦችን በመስራት የተለያዩ ሃይድሮኤሌክትሪሲቲ ወይም የኤሌክትሪክ ምንጭን ኢሪጌሽን የመስኖ ልማትን በተጨማሪም ደግሞ የተለያዩ ፍሉዶችን ፈሳሾችን አቮይድ ለማድረግ ይጠቀሙበታል ማለት ነው። drilling of the holes in the ground to extract oil or other natural resources በተጨማሪም ደግሞ የተለያዩ ገደሎችን በመቆፈር በመሬት ስር የተለያዩ ተፈጥሯዊ የሆኑ ኦይሎችን ወይም ዘይቶችን ለማግኘት ይጠቀሙበታል። ስለዚህ እንዳሉ የሞዲፊኬሽን አይነቶች ናቸው። human activities lead to the modification of environment እያንዳንዱ የሰው ልጅ እንቅስቃሴ ወደ environment modify ወደ ማድረግ መንገድ ይመራል። especially as the number of people in the country or region increase more food is needed to feed the people በተጨማሪ ደግሞ ከፍተኛ የሆነ የህዝብ ቁጥር እየጨመረ ባለበት አካባቢ የግድ modify ማድረግ ያስፈልጋል። ምክንያቱም ደግሞ እያንዳንዱ ሰው መመገብ ስለሚያስፈልግ this in turn forces people to utilize more natural resources for survival ይሄ ደግሞ ይገፋፋቸዋል ሞር ፎርስ ይሰጣቸዋል የግድ በቃ እንትን ለማድረግ ዩቲላይዝ የተለያዩ ምግቦችን ሰርቫይቭ ለማድረግ ኦሬዲ ናቹራል ሪሶርስን ዩቲላይዝ እንዲያደርጉ ፎርስ ያደርጋቸዋል ማለት ነው። then human causes impact on the environment in such ways as overpopulation, pollution, burning fossil fuels and deforestation ታዲያ በዚህ መንገድ ደግሞ ልክ ኃይል በሚያደርግበት ጊዜ ናቹራል ሪሶርስን ዩቲላይዝ እንዲያደርግ በሚገፋፋበት ጊዜ የሰው ልጅ ደግሞ ኢንቫይሮንመንትን አፌክት ያደርጋል። በኦቨር ፖፑሌሽን ሊሆን ይችላል፣ ከፍተኛው በህዝብ ቁጥር ሊሆን ይችላል፣ በፖሉሽን በውሃ ብክለት ሊሆን ይችላል፣ በበርኒንግ ፎሲል ፉልስ የተለያዩ ነዳጅ መቃጠል ሊሆን ይችላል፣ ዲፎረስቴሽን በተጨማሪም ደግሞ በደን ጨፍጨፋ በእንደዚህ አይነት መልኩ እንዳለ የሰው ልጅ ኢንቫይሮንመንትን modify ያደርጋል ወይንም affect ያደርጋል ማለት ነው። Changes like this have triggered climate change, soil erosion, poor air quality and unbreakable water እንደዚህ አይነት ያሉ ነገሮች ደግሞ እንቅፋት ይሆናል። changes like this have ደግሞ እንቅፋት ወይንም ደግሞ መንገድ ይሆናል። እንቅፋት ሳይሆን መንገድ ይሆናል። change climate change እንዲፈጠር አፈር መሸርሸር እንዲፈጠር air quality እንዲቀነስ የሚጠጣ ውሃ ደግሞ እንዲጠፋ ያደርጋል ማለት ነው። በእንደዚህ አይነት መልኩ modify በምናደርግበት ጊዜ on the contrary the environment also casts a negative impact on the lives of people በተጨማሪም ደግሞ ኢንቫይሮንመንቱ በእንደዚህ አይነት መንገድ human beings affect ሲያደርጉት እሱም ደግሞ በኔጌቲቭሊ ተመልሶ ይጎዳናል እኛ ነው ማለት ነው። natural calamities like floods, droughts, wildfires, earthquakes and tsunamis are a few examples of nature's negative impacts እና እኒን የመሳሰሉ like ደግሞ natural calamities የሚባሉት ፍሉዶች ሊሆን ይችላል፣ የተለያዩ ፈሳሾች፣ droughts፣ wildfire የአትክልቶች መቃጠል ሊሆን ይችላል፣ earthquake የመሬት መንቀጥቀጥ ሊሆን ይችላል፣ tsunami ማዕበል ሊሆን ይችላል። እኒን ደግሞ መልሶ ኔጌቲቭሊ እኛ ኢምፓክት የሚያደርገው በእንደዚህ አይነት መልኩ ነው። Consequently, this negative impact on the environment can cause large-scale migration and death of people. ይሄ ደግሞ በከፍተኛ ሁኔታ መልሶ እኛን ሲጎዳን ኢንቫይሮንመንት ኢምፓክት ስናሳድርበት እሱ ደግሞ መልሶ ሲጎዳን ኔጌቲቭሊ መንገድ እሱ ደግሞ የሰው ልጅን ሞት ይፈጥራል death of people በተጨማሪም ደግሞ large scale of migration ስደትን ያመጣል ማለት ነው። human also have positive effects on the environment በተጨማሪ ደግሞ የሰው ልጅ ኔጌቲቭ ኢፌክት ብቻ ሳይሆን ያለው ፖዚቲቭ ኢፌክትም አለው በኢንቫይሮንመንት ላይ። some human activities bring positive changes to the environment አንዳንድ የሰው ልጅ እንቅስቃሴ
በኢንቫይሮንመንቱ ላይ ፖዚቲቭ የሆነ ቼንጅን ይፈጥራል። ከነሱ ምሳሌ ፎር ኤግዛምፕል ስሩ አፎረስቴሽን መልሶ በማልማት ኤንድ ኮንሰርቬሽን ኮንሰርቭ በማድረግ በመጠበቅ humans have greatly contributed to functioning of the environment ከፍተኛ የሆነ አቅም አለው ኮንትሪቢዩት ማድረግ ይችላል የሰው ልጅ ይሄ ፖዚቲቭሊ ማለት ነው። thus human can contribute to better air quality and make efforts to reduce level of carbon dioxide in the atmosphere as well as protect endangered species እና እንደዚህ ባለው መንገድ ኮንትሪቢዩት በሚያደርግበት ጊዜ ፖዚቲቭሊ ኮንትሪቢዩት በሚያደርግበት ጊዜ better air quality ንጹህ የሆነ አየር እንዲኖረን ያደርጋል። በተጨማሪ ደግሞ የካርቦን ዳይኦክሳይድ አየርን ከአትሞስፌሩ ላይ ለማጥፋት ይጠቅማል። በተጨማሪም ደግሞ ሊጠፉ ኢንዴንጀርድ ስፒሺስ ማለት ሊጠፉ የደረሱ እንስሳቶችንም ለመጠበቅ ይረዳናል ማለት ነው። የዛሬ ቪዲዮ በዚህ አብቅቷል። በቀጣዩ ደግሞ አዳፕቴሽን ቱ ዘ ኢንቫይሮንመንት በሚለው ርዕስ እንመለሳለን። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። በተጨማሪም ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን እንዳትረሱ። አመሰግናለሁ።